ጊዜውን በአግባቡ ያልተጠቀመ ሰው ጊዜ ንጉስ ይሆንበታል። አብዛኛው ሰው ሲወድቅ ምን እንደሚባል ታውቃላችሁ? ጊዜ ጣለው ይባላል። የጊዜ መሰላል ያወጣል ያወርዳል ይባላል። ኖ ጊዜ የሚያወጣቸው ሰዎች ጊዜ ያወርዳቸዋል። ነገር ግን በራሳቸው ጥረትና በራሳቸው ብዙ ልፋት የሚወጡ ሰዎች ምንም አይነት ጊዜ አያወርዳቸውም። ሁልጊዜም ከፍ እንዳሉ ከፍ እያሉም ይሄዳሉ ማለት ነው። አሁን ምንድነው እያልከኝ ያለው ካልከኝ ጊዜ ንጉስ ከሆነብህ አንተ ጊዜህን መጠቀም ያቆምክ ሰው ነህ። ጊዜህን እየተጠቀምክ ከሆነ ጊዜ አንተ ላይ መቼም ቢሆን ንጉስ አይሆንም። ሁሌም ጊዜ ንጉስ የሚሆንባቸው ሰዎች ምን አይነት ናቸው ካልከኝ ጊዜያቸውን በአግባቡ መጠቀም ያቆሙ ሰዎች ናቸው። ምክንያቱም ጊዜ እንዴት ነው ጊዜን በአግባቡ እየተጠቀምኩ አይደለሁት እንዴት ነው ጊዜን መጠቀም ያለብኝ ለሚለው ነገር እመጣበታለሁ። ጊዜ አጠቃቀም ሁል ጊዜ አንተን ይወስናል። ምክንያቱም ብዙ ታይም አለ። ነገር ግን በብዙ ታይም ውስጥ አንተ አንድ ሰዓት ራስን ሊለውጥ የሚችል ነገር ላይ አትሰራም። ጊዜን በአግባቡ መጠቀም ስትጀምር ጊዜ አንተ ላይ መንገስ መጀመሪያ ያቆማል። ጊዜውን በአግባቡ ያልተጠቀመ ሰው ጊዜ ንጉስ ይሆንበታል። አብዛኛው ሰው ሲወድቅ ምን እንደሚባል ታውቃላችሁ? ጊዜ ጣለው ይባላል። አንዳንድ ሰው ደግሞ ሲያልፍለት ምን ይባላል? ጊዜ ያሳለፈለት ይባላል። እኚህ ጊዜና እድል የሚባሉ ሁለት ነገሮች አሉ። ጊዜና እድል ሰዎችን ሁሉ የሚገናኛቸው ነገሮች ናቸው። ይህን ነገር ከዚህ በፊት ብዬ አውቃለሁ። ጊዜና እድል ይገናኛቸዋል ብዬ ነግሬያቸዋለሁ። ነገር ግን አሁን እያወራኋቸው ያለሁት ጉዳይ ምንድን ነው ካላችሁኝ ጊዜ ንጉስ ነው። የጊዜ መሰላል ያወጣል ያወርዳል ይባላል። ኖ ጊዜ የሚያወጣቸው ሰዎች ጊዜ ያወርዳቸዋል። ነገር ግን በራሳቸው ጥረትና በራሳቸው ብዙ ልፋት የሚወጡ ሰዎች ምንም አይነት ጊዜ አያወርዳቸውም። ሁልጊዜም ከፍ እንዳሉ ከፍ እያሉም ይሄዳሉ ማለት ነው። አሁን ምንድነው እያልከኝ ያለው ካልከኝ ጊዜ ንጉስ ከሆነብህ አንተ ጊዜህን መጠቀም ያቆምክ ሰው ነህ። ጊዜህን እየተጠቀምክ ከሆነ ጊዜ አንተ ላይ መቼም ቢሆን ንጉስ አይሆንም። ሁሌም ጊዜ ንጉስ የሚሆንባቸው ሰዎች ምን አይነት ናቸው ካልከኝ ጊዜያቸውን በአግባቡ መጠቀም ያቆሙ ሰዎች ናቸው። ጊዜ አጠቃቀም ሁል ጊዜ አንተን ይወስናል። ምክንያቱም ብዙ ታይም አለ። ነገር ግን በብዙ ታይም ውስጥ አንተ አንድ ሰዓት ራስን ሊለውጥ የሚችል ነገር ላይ አትሰራም። እና በዚህ ነገር መካከል የምነግራችሁ 3 ነገሮች አሉ። አንደኛ ጊዜ ንጉስ እንዳይሆንብህ ጊዜ ላይ ንገስበት። ሁልጊዜም ጊዜ ንጉስ ከሆነብህ አንተ የወደቅና ተራ ሰው መሆን አይቀርም። ጊዜ ጣለው መባል አይቀርም። ጊዜን በአግባቡ መጠቀም ስትጀምር ጊዜ አንተ ላይ መንገስ መጀመሪያ ያቆማል። ምክንያቱም ሁልጊዜም ሰዎች ጊዜ ንጉስ እየሆነባቸው እየተቸገሩ ነው። ሁልጊዜም በዚህ ታይም ይሄን አደርጋለሁ በዚህ ታይም ይሄን አደርጋለሁ ብለህ ከፋፍለህ ልታስቀምጥ ትችላለህ። ነገር ግን የምትሰራቸውን ነገሮች ለራስ አልወሰንክም ገና። ጊዜ ንጉስ እንዳይሆንብህ ከፈለክ አሁን ሀሳቦችህን ነገሮችን አውርደ መስራት ጀምር። ጊዜ ንጉስ የሚሆንብህ መቼ እንደሆነ ታውቃለህ? መስራት በምትችልበት ታይም ሳትሰራ ስታልፍ መስራት በማትችልበት ታይም ላይ መስራት ስትፈልግ ያን ይጥልሃል ማለት ነው። ስለዚህ ሰዎች መስራት ባለባቸው ሰዓት ካልሰሩ ማድረግ በሚችሉ ሰዓት ማድረግን ካልተለማመዱ ማድረግ በማይችሉ ሰዓት ማድረግ ሲፈልጉ ማድረግ እንደማይችሉ 100% ነው የምነግራችሁ። አንድ ነገር ልንገርህ። 2 ወጣቶች አሉ። ሁለቱም በተመሳሳይ ኤጅ ነው ያሉት። ነገር ግን አንደኛው ስራ ይሰራል አንደኛው ስራ አይሰራም። እኚህ ልጆች 40 አመት ሲሞላቸው ያ ልጅ ምን ያክል ካፓሲቲ ይኖረዋል ምን ያክል አቅም ይኖረዋል የሚለውን ነገር ሳልልኝ ይሄ ልጅ ሁልጊዜም አንድ ነገር ነው ለዚህ ልጅ የሚነግረው። እኔ ሀብታም የሆነ ጊዜ መሆኔ አይቀርም ይለዋል። እኔ ባለጠጋ መሆኔ አይቀርም ይለዋል። ይሄ ልጅ እየሰራ ነው። አእምሮ ምን እያደረገ ነው? ሁሌም እንዲሰራ እያለማመደው ነው። ያ ልጅ ግን ስራን አይደለም የሚለማመደው። የሆነ ቀን ሀብታም እሆናለሁ የሚል ነገር ለአእምሮ ስለሚነግረው አእምሮ የፈጸመ ይመስለዋል ያደረገ ይመስለዋል። ስለዚህ ነገሮችን መከወን ያቆማል። ነገሮችን ማድረግ ያቆማል። እናም ከ40 አመት በኋላ ይሄኛው ወጣት አቅም ሲያጣ ጉልበት ሲከደው አንድ ነገር ያደርጋል። ሰዎች ነገሮቹን እንዲፈጽሙለት ገንዘብ ይከፍላቸዋል። ያ ልጅ በተመሳሳይ ሁኔታ ነገሮችን ማድረግ ይፈልጋል። ነገር ግን ማድረግ የሚፈልግበት ታይም ላይ ገንዘብ የለውም። ስለዚህ ማንም ሊረዳው እንደማይፈልግ 100% ልንገርህ። መንገድ ላይ ቢወጣም ከ10 እና ከ20 ብር ያለፈ ከ30 ብር ያለፈ አንድ ሰው ሊሰጠው አይችልም። ይሄን ነገር ነው ኤክስፔክት የሚያደርገው። ጊዜን መጠቀምና ጊዜን አለመጠቀም ያንተ ምርጫ ነው። ነገር ግን መጨረሻ ላይ ያለውን ነገር አስበህ እንድትወስን እፈልጋለሁ። ጊዜ የሚጥላቸው ሰዎች አካባቢ እንዳትሆን። ጊዜ የሚጥላቸው ሰዎች አካባቢ እንዳትሆን። አንተም ከነሱ መካከል እንዳትመደብ ራስህን ኪፕ አድርግ። ስንቶቻችን ነን ጊዜ የህይወታችን ቁልፍ ነገር እንደሆነ የምናውቀው? ጊዜ በህይወታችን ውስጥ የሚሰጠን ትላልቅ ገጸ በረከቶች አሉ። የህይወት ገጸ በረከቶች ተራ ቦታ የሚጥሉ
ሰነፍ የሚያደርጉ ሳይሆኑ ወደ ሀያልና ወደ ከፍታ እርምጃ እንድትራመድ የሚያደርጉ ናቸው። ስለዚህ ከነዚህ ነገሮች ጋር አንድ ላይ መሄድ ከፈለግ ጊዜህን መጠቀም መጀመር አለብን። ስለዚህ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ጊዜያችንን በአግባቡ መጠቀም መጀመር ያለብን ይሄ ነውና